የግብርናውን መስክ በማዘመን ምርትና ምርታማነትን በማስመዝገብ የሀገሪቱን ኢኮኖሚ ማሳደግ አማራጭ የሌለው ተግባር ነው ሲሉ የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ስሩር አስታወቁም። መንግስት የህዝባችን ኢኮኖሚና ማህበራዊ ተጠቃሚነት ለማረጋገጥ ብዝሃ ዘርፍ የኢኮኖሚ ፖሊሲ ቀርጾ ወደ ተግባር ገብቷል። ከተቀረጹት ብዝሃ ዘርፍ የኢኮኖሚ ፖሊሲዎች መካከል ግብርና ዋነኛውና የሀገራችን የኢኮኖሚ መሰረት ነው። ዘርፉን ሁለንተናዊ ድጋፍ በማድረግ ምርትና ምርታማነትን በማሳደግ ችግር ውስጥ ያለውን ህዝብ ከችግሩ መታደግ እንደሚቻልም ነው አቶ ኡስማን ስሩር የገለጹት። ይህንን የኢኮኖሚ መሰረት የሆነውን ግብርና ማዘመን፣ በቴክኖሎጂ መደገፍ፣ በፖሊሲ በስትራቴጂ በተለያዩ ወቅታዊ የግብርና ሴክተር የሽግግር አቅጣጫዎች ላይ መደገፍ ግብርናን የታለመለትን ዓላማ እንዲያሳካ ብሎም የህዝቡን ተጠቃሚነት በማረጋገጥ ህዝባችንን ከድህነት የማውጣት አገራችንን ከስንዴ ልመና ወደ ስንዴ ረጅነት ለማሸጋገር በርካታ ተግባራት ተከናውነዋል። በክልሉ በዘርፉ በተሰሩ ተግባራት ሰፋ ያለ ውጤት ማስመዝገብ እንደተቻለም ነው የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ስሩር የተናገሩት። በተከናወኑ ተግባራትም ተጨባጭ ለውጦች መጥተዋል። በእነኚህ ለውጦችም የህዝባችን ተጠቃሚነት ከጊዜ ወደ ጊዜ እያደገ መጥቷል። ለነዚህ ለተሳኩ የግብርና ሴክተር ውጤቶች የግብርና ልማት ጣቢያ ሰራተኞች ሚና ቁልፍና አይተኬ ነበር። መንግስት ባለፉት ዓመታት በግብርናው ዘርፍ በቴክኖሎጂ ለማዘመን ባደረገው ጥረት በስልጤ ዞን ለውጥ መመልከት መቻሉን ነው የስልጤ ዞን ግብርና መምሪያ ኃላፊና ምክትል አስተዳዳሪ አቶ ሙበራ ከማል የገለጹት። በሀገራችን በኢኮኖሚው ዘርፍ ሁለንተናዊ ሽግግር ለማድረግ ከድህነት ወደ ብልጽግና ለሚደረገው ሽግግር የግብርና ዘርፍ የማይተካ ሚና ያለው ግብርና የሀገራችን እድገት መሰረት በመሆኑ በብዝሃ ዘርፍ የኢኮኖሚ ሪፎርሙ ትልቅ ትኩረት ተሰጥቶት ርብርብ እየተደረገ ይገኛል። በዞኑ በቡናና ቅመማ ቅመም ዘርፍ በተመዘገበው ውጤት ወደ ውጭ ሀገራት ኤክስፖርት እየተደረገ በመሆኑ ለሀገሪቱ የዶላር ምንዛሪ እያስገኘ እንደሚገኝም ነው አቶ ሙበራ ከማል የተናገሩት። በቡናና ቅመማ ቅመም ዘርፍ ቡናን በአጥር ስር ከመትከል አውጥተን በክላስተር ወደ ማልማት ያሸጋገርንበት የሮዝመሪና ኮሰረት ምርት የስልጤ መገለጫ እስከማድረግ በማድረስ ከዚህም ባሻገር ወደ ውጭ ኤክስፖርት በማድረግ 12.1 ሚሊዮን ዶላር ለሀገራችን እያስገኘን ያለን መሆናችንን ለማሳወቅ ወደዋል።